ፋት ሉዝ ማድረግ የሰውነት ስብን አቃጥሎ ሊን መሆን ትንሽ በመብላት እና ብዙ በመስራት አቺቭ የሚደረግ ቢሆን ኖሮ ሁሉም ሰዎች ሪዛልት ማየት ይችሉ ነበር። ነገር ግን ይሄን አይደለም እያዩ ያሉት። ብዙ ሰዎች ብዙ አመትም ፈጅቶባቸው የሚፈልጉት አይነት ውጤት እያዩ አይደለም። ስለዚህ ዛሬ ፊትነስ ኢንዱስትሪ ውስጥ ከፋት ሎስ ጋር በተገናኘና ሊን ከመሆን ጋር በተገናኘ ያሉትን የውሸት መረጃዎች እናጋለጣለን። ይሄም ማንንም አታክ ለማድረግ ሳይሆን እናንተን ለመርዳት ብዙ አመት እንዳይፈጅባችሁ ለማድረግ። የመጀመሪያው ውሸት ትንሽ በመመገብ ፋት ሉዝ ማድረግ ትችላላችሁ። ትንሽ ተመግባችሁ የሰውነት ክብደታችሁን ቀንሳችሁ ቦርጫችሁን ማጥፋት ትችላላችሁ የሚለው መረጃ እጅግ ከእውነት የራቀ ነው። አሁን ካሎሪ ዴፊሲት ማተር ያደርጋል። ከምታቃጥሉት በታች መመገብ አለባችሁ። ነገር ግን ትንሽ መመገብ ማለት ፋት ሎስ ማለት አይደለም። ወይንም ደግሞ ትንሽ ስለበላችሁ የሰውነት ክብደት ትቀንሳላችሁ ማለት አይደለም። አጠቃላይ ዌት ትቀንሳላችሁ፣ ግን ፋት የተቀመጠው ስብ እንደ ቦርጭ ሆኖ ወይ ሞባይል ላይ የሚቀመጠው ስብ ይጠፋል ማለት በዛ አይደለም። ምክንያቱም ብዙ ጊዜ ሰዎች ካያችሁ ክብደት ለመቀነስ ብለው በቀን አንዴ ይመገባሉ። ቁርስም ምሳም አይበሉም፣ እራት ይመገባሉ። ቁርስና እራት አይመገቡም፣ ምሳ ይመገባሉ። በጣም ትንሽ መጠን ይመገባሉ። ያ ማለት የግል ህይወታቸውን አፌክት ያደርገዋል። ስራ መስራት አይችሉም። ፊታቸው ይጎዳል፣ ወዛቸው ይጠፋል፣ ኪሎቸው ይቀንሳል። ነገር ግን የመጀመሪያ የነበረውን የራሳቸውን ስሞል ቨርዥን ነው የሚሆኑት። ለምሳሌ 80 ኪሎ ሆኖ ወፍራም ከነበረ 70 ኪሎም ሆኖ ወፍራም ይሆናል ማለት ነው። ይህን ሩቲን ልክ እንደማይሰራ የገባው ቀን በትክክል መመገብ ሲጀምር ሪባውንድ ያደርጋልና መጀመሪያ ከነበረው በላይ ይወፍራል ወይንም ወደ ነበረበት ይመለሳል። ስለዚህ እዚህ ጋር መያዝ ያለብን ትንሽ መመገብ ፋት ሉዝ እንድታደርጉ አያደርጋችሁም። ወይንም ደግሞ አንድ ሰው ክብደት መቀነስ እፈልጋለሁ ብሎ ልክ ሲያስብ ኦኬ ትንሽ መብላት አለብኝ ስለዚህ ይሄ መፍትሄ ነው ብሎ ያንን መውሰድ ወይንም እንደዚህ ኢንፎርሜሽን ከሰማችሁ ስህተት ነው። ሲቪር የሆነ ሪስትሪክሽን በጣም ትንሽዬ ምግብ በምትመገቡ ሰዓት ስትረስን ይፈጥርባችኋል። ስትረስን ደግሞ ፈጠረባችሁ ማለት የስትረስ ሆርሞን ሰውነታችሁ ላይ ይበዛሉ። ሰውነታችሁ ቀጥታ የሚነግረው ያ ሆርሞን ፋት ሉዝ እንዳታደርጉ ነው። ወይንም እነዚህ የኮርቲዞል ሆርሞኖች አንድ ሰው ፋት ሉዝ ሂደት ውስጥ ሲገባ እንዳያደርግ ብሎክ ያደርጋሉ ወይንም አዳጋች ያደርጉታል ያንን ፕሮሰስ። በዛ ላይ ትንሽዬ እንቅልፍ የምተኙ ከሆነና ሎ ኢነርጂ ላይ ነው የምትሆኑት። ትንሽ ተመገባችሁ ማለት ሎ ኢነርጂ ላይ ትሆናላችሁ። ስለዚህ ሎ ኢነርጂ ላይ ከሆናችሁ ሆርሞን ኢምባላንስ ያመጣባችኋል። ሆርሞናችሁ ደግሞ ባላንስ እና ጥሩ ሁኔታ ላይ ካልተገኛችሁ ሰውነታችሁ አሁንም ፋት ሉዝ ማድረግ አይችልም። ሰውነታችሁ ትንሽ ምግብ በምሰጡት ሰዓት ትንሽዬ ካሎሪ ነው ለኤነርጂነት በርን ማድረግ የሚጀምረው። ይሄንን ሂደት አዳፕት ያደርገዋል። ስለዚህ ብዙ ሰዎች ትንሽዬ የተመገቡ እጅግ ብዙ እየሰሩ ነገር ግን ከአመታትም በኋላ ተመሳሳይ የሚሆኑት በዚህ የተነሳ ነው። ፋት ሎስ ምን ያክል ትንሽ ትመገባላችሁ የሚለው ላይ አይደለም ትኩረቱ። ፋት ሎስ ማለት ካሎሪ ዴፊሲት ላይ ሆናችሁ ሰውነታችሁ ምን ያክል ፋንክሽን ያደርጋል፣ ምን ያክል መንቀሳቀስ ትችላላችሁ ነው። ስለዚህ መካከለኛ አመጋገብ ተመገባችሁ እስቲል ካሎሪ ዴፊሲት ውስጥ ብትሆኑ ግን ሰውነታችሁ የሚፈልገው ኒውትሪየንት ማግኘት የሚችል ከሆነ ከምትመገቡት ምግብ ሰውነታችሁ በትክክል ፋንክሽን ያደርጋል። ሰውነታችሁ በትክክል ፋንክሽን አደረገ ማለት ሰውነታችሁ በምትሰሩት ስፖርት እንደ ተጨማሪ ጥቅም አይቶት ፋት ሉዝ ማድረግ ይጀምራል። ነገር ግን የምትበድሉት ከሆነ ሰውነታችሁ በትክክል ፋንክሽን ማድረግ ስለማይችል ከመጀመሪያውም ፋት ሉዝ ለማድረግ ይቸገራል። ስለዚህ ዌት ሉዝ ካደረጋችሁ አይ እኔ በዚህ መንገድ ሄጄ ሰርቶልኛል ብላችሁ ካሰባችሁ መጀመሪያ የተነሳችሁትን ፎቶና ፋት ሉዝ አድርገናል ብላችሁ ካሰባችሁ በኋላ ያለውን ፎቶ ብታዩት ምንም አይነት የቦዲ ኮምፖዚሽን ለውጥ አይኖርም። ወይንም የሰውነት ቅርጽ የሰውነት አቋማችሁ ተመሳሳይ ነው የሚሆነው። ወይንም ፋት ሉዝ እንዳደረጋችሁ ማንም አይቶ ሊያስተውለው አይችልም። ግን እንደከሳችሁ ሰው ሊነግራችሁ ይችላል። ስለዚህ መያዝ ያለባችሁ መክሳትና ፋት ሉዝ ማድረግ የተለያዩ ነገሮች ናቸው። ሁለተኛው ውሸት ብዙ ካርዲዮ መስራት ብዙ ፋት በርን እንድታደርጉ ይረዳችኋል። ካርዲዮ የፋት ሎስ ኢነሚ አይደለም። ነገር ግን ካርዲዮን አቢዩዝ ማድረግ ወይም ደግሞ ካርዲዮን እንደ ዋና ቱል ለፋት ሉዝ መጠቀም ፋት ሉዝ እንዳታረጉ ያደርጋችኋል። በየቀኑ HIIT ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ የምትሰሩ ከሆነ ፋቲግ ታደርጋላችሁ፣ ትደክማላችሁ። የሰውነታችሁ ሪከቨሪ ወይንም መልሶ ማገገም ይቀንሳል። እንዲሁም መስል ሉዝ ማድረግ ትጀምራላችሁ። ጡንቻችሁ እየቀነሰ ወይንም እየጠፋ እየተጎዳ ይመጣል። ልብ ልንለው የሚገባው ነገር ኤግዞሽን ራስን ማዳከም የፋት ሉዝ ስትራቴጂ አይደለም። ማድረግ ያለባችሁ ኤሮቢክ ቤዝ የሆኑ ካርዲዮዎችን እንዲሁም ስትራቴጂክ የሆኑ የካርዲዮ ሴሽኖች ሊኖራችሁ ይገባል። እንዲሁም ወክ ማድረግ። ወክ ጥሩ የካርዲዮ ሜተድ ነው። የተዳከመ ሰውነት ፋትን በፍጥነት በርን ማድረግ አይችልም። እንዲያውም ያለውን ፋት ለኢነርጂነት ብሎ ሆልድ ያደርገዋል ወይንም ይይዘዋል። ሶስተኛው ውሸት ስፓት ሬዲዩሲንግ ወይንም ስፔሲፊክ የምንፈልገውን ቦታ ፋት በርን ማድረግ ይቻላል። ቦርጭ ከሆነ ቦርጭን ብቻ ማጥፋት ይቻላል። ሞባይል ከሆነ ሞባይልን ብቻ ማጥፋት ይቻላል። አንገት ስር ያለን ስብ ከሆነ አንገት ስር ያለን ስብ ብቻ ማጥፋት ይቻላል። እንዲሁም ደረት ስር ያለን ስብ እዛ አካባቢ ማጥፋት ይቻላል የሚባሉ ኤክሰርሳይሶች የሚባሉ አመጋገቦች የሚሰጡ የመጠጥ አይነቶች እንደዚህ አድርጋችሁ ይሄን ጨምቃችሁ በዚህ አሙቃችሁ ተብላችሁ የምትጠቀሟቸው ነገሮች በሙሉ ውሸት ናቸው። ሁሌ የምሰማው ነገር ነው። ኮች ቦርጭን የሚያጠፋው የትኛው ኤክሰርሳይዝ ነው? ፋትን በርን ማድረግ ሆርሞናልና ሲስተማቲክ ነው። ስትረስ እና እንቅልፍ ማጣት ሰዎች እንዲወፍሩ ያደርጋሉ። ስለዚህ ፋት ሉዝ ለማድረግ የሆነን ቦታ ታርጌት አድርጋችሁ ፋት ሉዝ ማድረግ አይቻልም።
እንደዚህ ያሉ ኢንፎርሜሽኖችም እውነት አይደሉም። የአፕስ ወርክአውት ሰርኪቶች አሉ። እንደዚህ አይነት በቃ ብዙ አይነት የአፕስ ሩቲኖች አሉና ይሄንን በማድረግ ፋት በርን ማድረግ ትችላላችሁ። ወይንም ሆድን በሆነ ዲቫይስ ማሸት ኦር ሰምቲንግ ማድረግ እንደዚህ አይነት ነገሮች እዛ ቦታ ላይ ታርጌት አድርጋችሁ ፋት ሉዝ እንድታደርጉ አያደርጋችሁም። ሳምንቱን ሙሉም የአፕስ ወርክአውትን ብትሰሩ ከውስጥ ያለውን ጡንቻውን ታጠነክሩታላችሁ እንጂ ከላይ ያለውን ስብ ማጥፋት አትችሉም። ሰውነታችን እንደዛ አይሰራም። ሰውነታችን መጀመሪያ ፋት ጌን የሚያደርገው ወይም ደግሞ ስትወፍሩ መጀመሪያ ሆዳችሁ ነው የሚወፍረው። ከዛ በኋላ መጨረሻ ላይም ደግሞ የሚጠፋው ሆዳችሁ ላይ ያለው ስብ ነው። ስለዚህ አመጋገባችሁን ኒውትሪየንት የምታገኙ ኒውትሪየንት ባላንስድ ሆኖ ትክክለኛ የሆነ ዳይት ፕላን ከሌላችሁ ወርክአውታችሁ ፋት ሉዝ የሚያደርግ ወርክአውት ባላንስድ የሆነ ቅድም እንዳየናቸው እናንተን የሚያዳክሙ ሳይሆኑ ሲስተሚክ በሆነ መንገድ ጡንቻችሁንም ሉዝ ሳታደርጉ ሰውነታችሁም ሳይዳከም ፋት ሉዝ የማድረግ ሁኔታ ውስጥ ካልተገኛችሁ ኢንድ ሪዛልቱ ቦርጭ ላይ ያለውን ስብ ለማጥፋት ሰውነታችሁ ብቁ አይሆንም፣ ወይንም ደግሞ ጀምራችሁ ታቋርጡታላችሁ። አጠቃላይ ከፋት ሉዝ ጋር በተገናኘ ያለው ስህተት ይሄ ነው። ሰዎች በባህሪያቸው አጭር መንገድ ወይንም ሾርት ከትን ስለሚፈልጉ ቦርጫቸውን ይጠሉትና ቦርጭን ለማጥፋት ብቻ ስለሆነ ታርጌት የሚያደርጉት አጠቃላይ ፋት ሉዝ ጋር በተገናኘ ያለውን ኮቺንግ አክሰፕት ለማድረግ ፍላጎት አያሳዩም። በዚህም የተነሳ ሾርት ከት ይከተላሉ። ያም የተወሰነ ውጤት እንዲያዩ ሊያደርጋቸው ይችላል። ነገር ግን ሪባውንድ ያደርጋሉ፣ መልሶ ይወፍራሉ። ሰውነታችሁ ነው የሚወስነው የቱኛው ስብ መቼ ይጥፋ የሚለው እንጂ የምትሰሯቸው ስፖርቶችና አመጋገቦች እዚህ ጋር ያለውን ስብ ማጥፋት ይቻላል ብለው ዲሳይድ ማድረግ አይችሉም። አራተኛ ውሸት፣ ይሄ እንደው በጣም የሚያስቅ ነው። ስፔሻሊ ደግሞ በእድሜ ተለቅ ያሉ ሰዎች ጋር የሚዘወተር ኢንፎርሜሽን ነው። ማላብ ማለት ፋት በርን ማድረግ አይደለም። ወይንም አንድ ሰው አልቦታል ማለት ስብ እያቃጠለ ነው ማለት አይደለም። ወይንም ለምሳሌ እኔ ከልምዴ ሰዎችን ሳሰራ ዛሬ አላላበኝም፣ በጣም ስላላበኝ ስቤ እየቀለጠ አይደለም ነው፣ ቃል በቃል እንዲህ ነው የሚባለው። ዛሬ በጣም አልቦኛልና ስቤን አቅልጬ ነው የወጣሁት የሚባሉ የተሳሳቱ መረጃዎች አሉ። ወይንም እንደዚህ አይነት ኢንፎርሜሽን የሚነግሯችሁ ሰዎች ይሄ ፎልስ ከፋት ሉዝ ጋር የተገናኘ ኢንፎርሜሽን ነው። ላብ ማለት ሰውነታችሁ ራሱን ሲያቀዘቅዝ ወይንም ራሱን ሲያረጋጋ የሚፈጠር ነገር ነው። ከሰውነታችን ውስጥ ውሃ ተወግዷል ማለት ስብ ወጥቷል ወይንም ስብን አቃጥለናል ማለት አይደለም። እንደ ሳውና እንዲሁም እጅግ ላብን የሚያመጡ ስፖርቶችን መስራት የውሸት ሪዛልት ነው የሚሰጣችሁ። ስለዚህ በዚህ ምሳሌ መሰረት ከሄድን ሞቃታማ ሀገር ላይ ያሉ ሰዎች ሁሉም ሊንና ሽሪድ ወይንም የሚያምር አቋም ይኖራቸው ነበር። ራስን ማስራብ ወይንም ትንሽዬ መመገብ ፐርፎርማንሳችሁ እንዲቀንስ ያደርጋል። እንዲሁም ራሳችሁን በጣም የምታስርቡት ከሆነ ከቁጥጥር ውጪ ለሆነ አመጋገብ ራሳችሁን ታዘጋጃላችሁ። ወይንም በሆነ ስህተት ከጾማችሁበት ወይንም ስታርቭ ካረጋችሁበት ወይ ዲሲፕሊንን ብላችሁ ከመጣችሁበት መንገድ በላይ ራሳችሁን ብዙ ካሎሪ ያላቸው ምግቦች በአንድ ጊዜ በልታችሁ ታገኙታላችሁ። ሌላው ስታርቪንግ ኮንሲስተንሲን ያጠፋል። ዲሲፕሊን ማለት ራስን መጉዳት ሳይሆን የሚሰራላችሁን ፕላን ለረጅም ጊዜ ማድረግ መቻል ማለት ነው። በመጨረሻ የምናየው ከፋት ሎስ ጋር በተገናኘ ያለው ትክክለኛ መረጃ ምንድን ነው? ሪል ፋት ሎስ ስናየው ቦሪንግ ይመስላል። ቦሪንግ አይደለም ግን ይመስላል። ምክንያቱም ብዙ ጊዜ ሾርት ከት እንዲህ ብታደርጉ እንዲህ ታደርጋላችሁ አይነት በጣም ቀላል ኩዊክ ፊክሶችን ስለምንሰማ ስለ ፋት ሎስ ትክክለኛው መረጃውን በምናይ ሰዓት ስንሰማው በጣም ቀላል ነው። ስለዚህ አሰልቺ ነው የሚመስለው። ነገር ግን ተጨባጭ ውጤት ስለምታዩ ዋንስ ውጤት ማየት ስትችሉ ይበልጥ ሞቲቬትድ እየሆናችሁ እየወደዳችሁት ማድረግ ትጀምራላችሁ። ስለዚህ በፕላን ደረጃ ቦሪንግ ይመስላል፣ ግን ስተገብሩት ደግሞ እጅግ ደስ የሚል ውጤት እያያችሁበት ዘለቄታዊ መፍትሄ የምታገኙበት ነው። የመጀመሪያው በቂ የሆነ ምግብ ያስፈልጋችኋል በትክክል መስራት እንድትችሉ። ሁለተኛው በቂ የሆነ እንቅልፍ ያስፈልጋችኋል በትክክል ማገገም እንድትችሉ። ሶስተኛው በትክክል ስትራክቸርድ የሆነ ሙቭመንት ያስፈልጋችኋል አክቲቭ እንድትሆኑ ሰውነታችሁ ፋት በርን ማድረግ እንዲችል። ይሄም በሳምንት ከ3 እስከ 4 ቀን ክብደት ማንሳት እንዲሁም በሳምንት ከ2 ያልበለጠ HIIT ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ እንዲሁም ከ3 እስከ 4 ሎው ኢንቴንሲቲ ስተዲ ስቴት የሊስ የካርዲዮ አይነቶችን ስትራክቸር ማድረግ ይኖርባቸዋል። በስተመጨረሻም ስትራክቸር የሆነ ዳይት ፕላን ያስፈልጋቸዋል። ዳይት ፕላናችሁ ሰውነታችሁ የሚፈልገው ኒውትሪየንቶች እያገኘ ዴፍሴት ከምታቃጥሉት በታች ብትመገቡም ሰውነታችሁ የሚያስፈልገው ነገር ማግኘት አለበት። ያንን የማያገኝ ከሆነ ሰውነታችሁ ትክክለኛውን ስብ እያቀለጠ ማጥፋት አይችልም። ክብደት ልትቀንሱ ትችላላችሁ። ክብደት ስትቀንሱ የወተር ዌይት አለ ሰውነታችሁ ውስጥ ያለው ውሃ በሚጠፋ ሰዓት ሚዛን ላይ ክብደታችሁ ይቀንሳል። ስለዚህ ኮች እኔ እንደዚህ አድርጌ ራሴን ተርቤ አንዴ በልቼ ክል ወክ እያደረኩ እንደዚህ እየሮጥኩኝ ይሄን ያክል ኪሎ ቀንሻለሁ። አዎ እኔ ያን ኪሎ ልቀንሱ ትችላላችሁ። ግን የቀነሳችሁ ክብደት የመጀመሪያው ወተር ሎስ ነው ሰውነታችሁ ውስጥ ያለው ውሃ በሚወገድበት ሰዓት። ቀጥሎ ደግሞ ያለው መስል ሎስ ነው። መስል ሳክሪፋይስ ማድረግ ትጀምራላችሁ። ጡንቻችሁ እየተሰባበረ ስለሚቀንስ በዛ የተነሳ ኪሎአችሁ ዌይት ልትቀንሱ ትችላላችሁ። ክብደታችሁ ሊቀንስ ይችላል። ነገር ግን ስባችሁ ተመሳሳይ ነው። እዛው ወይንም እምብርታችሁ ያለው ስብ ስትራክቸርድ የሆነ ሳይንስ ቤዝድ የሆነ ዳይት ፕላን ያስፈልጋችኋል። ከዛም በስተመጨረሻም ደግሞ ይህን ሁሉ ካደረጋችሁ በኋላ ፋት በርን ለማድረግ ረጅም ጊዜ ስለሚወስድ
ምክንያቱም ቅድም እንዳየነው ሰውነታችሁ መጀመሪያ ሆልድ የሚያደርገው ፋትን እምብርት ላይ ነው፣ መጨረሻ ላይ ደግሞ የሚጠፋው እንዲሁም አሁንም እምብርት ላይ ያለው ስብ ነው። ስለዚህ ጊዜ ስለሚወስድ ትዕግስት ያስፈልጋችኋል፣ ታይም ለሰጡት ያስፈልጋል። ከዚህ ቪዲዮ አንድ ማስታወስ ያለባችሁ ነገር ካለ ፋት ሎስ ወይንም የሰውነትን ስብን የማቃጠል ሂደት ቅጣት አይደለም፣ ራሳችሁን የምትቀጡበት መንገድ አይደለም፣ ሂደት ነው። ትሬን ስማርት፣ ትክክለኛ አመጋገብ ተከተሉ፣ ሪከቨር አድርጉ በትክክል እንዲሁም ለራሳችሁ ጊዜ ስጡ። አይሆፕ ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ በማድረግ ሰብስክራይብ በማድረግ እንዲሁም ደግሞ ሰብስክራይብ ላደረጋችሁልኝና ፎሎ ለምታደርጉኝ እጅግ ከልብ አመሰግናለሁ። ከእናንተ ሰፖርት ሚንሰሎት። እንዲሁም እኔ ትሬን እንዳደረጋችሁ የምፈልጉ ከሆነ ስብ ማቃጠል ለምፈልጉ፣ ጡንቻ መገንባት ለምፈልጉ እንዲሁም አት ሴም ታይም ፋት ሎስ ያደረጋችሁ መስልኪን ማድረግ ለምፈልጉ ሀገር ውስጥ ላላችሁ ከሀገር ውጭም ላላችሁ የኔን ኦንላይን ኮቺንግ ጆይን ማድረግ ትችላላችሁ። እዚህ ስክሪን ላይ እንደምታዩት ራሳችሁን በ3 ወር በ6 ወር በ8 ወር የተለያዩ ፓኬጅ አማራጮች አሉ። ራሳችሁን ትራንስፎርም ማድረግ ትችላላችሁ። ታች ላይ ባለው የኢሜል አድራሻ ብጽፉልኝ ፎርም ልኬላችሁ ሬጂስተር ማድረግ ትችላላችሁ። እንዲሁም ይሄን ቪዲዮ ስፖንሰር ያደረጉልን ኤሌፋንት ኒውትሪሽኖች ጥሩ የሆነ የአውሮፓና የአሜሪካ ሰፕሊመንቶችን ያቀርባሉ። እንዲሁም እኔ ዋን ኦን ዋን እንዳሰራችሁ የምትፈልጉ ከሆነ መገናኛ አካባቢ ሻምፒዮን ጂም ብላችሁ ታች ላይ ባለው ስልክ ቁጥር ሪዘርቭ ማድረግ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ባባይ።